ሃይ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያጋጠመን አንድ ዲም ላይት ነበረና በጣም አይሰራም ነበር። እሱን ፈትሼ ነው ማሳያችሁ የውስጡ ማለት ነው። መካኒካል ሴክሽን ስላለው እሱን ፈትቼ እያንዳንዱ ነገር እያጸዳው ነው ማለት ነው። አጽድቼው አሁን እየሰራልኝ ነው ማለት ነው። እና የሚቀየሩ እቃዎች ነበሩ የደከሙ እነሱ ምናምን ቀይሬ አሁን እየሰራልኝ ነው ማለት ነው። አሁን ቀን ስለሆነ እንጂ በጨለማ በጣም ነው የሚበራው። ብዙ አይነት ስዕሎች ምናምን ያሳያል። ዲም ላይት ከለር ይቀያየራል ማለት ነው። በሰማያዊ እና በቀይ ነው ያለው። እሱን አሪፍ አድርገን ሰርተንላችኋል። የምትፈልጉት ነገር ካለ ማንኛውም ኤሌክትሮኒክስ ነገር እንጠግናለን። ቴሌቪዥን፣ ጂፓስ፣ ሪሲቨር፣ ዲሽ ማንኛውም ኤሌክትሮኒክስ ነገሮችን ደውሉልን መተን ቤትዎን እንጠግንልዎታለን። አቤ ኤሌክትሮኒክስ። አሁን እንደምታዩት እያሰርኳችሁ ነው። ካሜራ ለመቅረጽ ስላልተመቸኝ ነው፣ ብቻዬን ስለነበርኩ ነው። በመቀጠል ብሎኖቹን እናሳስራቸዋለን ማለት ነው። ብራይትነሱ በቀን ስለሆነ እንጂ በጨለማ በጣም ነው የሚያምረው። በጣም ነው የሚያማምሩት። ብዙ አይነት ከለሮችን ያወጣል፣ ምስሎች ያወጣል። የምትፈልጉ ነገር ካለ ደውሉልን። ማንኛውም ኤሌክትሮኒክስ ነገር እንጠግናለን ቤትዎ ድረስ። የምትፈልጉት ነገር የምክር አገልግሎትም እንሰጣለን። አቤል ኤሌክትሮኒክስ። የምትፈልጉት እቃ ካለ ደውሉልን። አሁን እየገጣጠምኳቸው ነው፣ እያያችሁት ነው። ሙሉ እንትኑን በትኜው ነው የሰሩት መካኒካሉን። ቦርድ አለው ውስጥ ፈሽ ብሎ ነው። አሁን በቀን ነው የምታዩት፣ በጨለማ ደግሞ በጣም ነው የሚያምረው። ከለሮቹ ምናምን ያማምራሉ። ግላሶቹ፣ መስታወቶቹ ምናምን እያንዳንዱ ነገሮች እንደነበሩት አድርጌ ይመልሳቸዋለሁ። ቡም